ያብለኝም ያልኩት ለዛ ነው ማለት እኔ እንጃ አሁን ላይ አብርሃምን ይቅርታ ማድረግ ወይም ደግሞ ብቸኝነቱን ወድጄው ፈልጌው አይደለም። በነገር ላይ ግን ብዙ ጊዜ ካየክ እሱ ብቻውን ሆኖ እኔ ከሱ ጎን ለመቆም ብዙ ነገሮችን አድርጋለሁ። ግን እሱ ደግሞ በምላሹ የሆነ ነገር ነው የሚፈጥረው ገባ እንጂ ብቸኛ መሆኑን የሆነ ነገር ሰው ሁሉ እንደራቀው እንደገና ደግሞ ብዙ እንዴት ነው ተፈርዶበታል ብዙ ነገርና ያን ነገር ሳላስበው ቀርቼ አይደለም። ግን ደግሞ አይተሃል ብዬ አስባለሁ። ብዙ ጊዜ በጣም ከአብርሃም ጎን ለመቆም ማንንም አንገቱ እንዳያስደፋው ብዙ ነገር ለማድረግ ሞክሬያለሁ እና ያንን የከፈልኩለትን ውለታ እንኳን ከምንም ስለማይቆጥረው ነው አሁን ላይ ሄጄ ከሱ ጋር ብቻውን እንዳይሆን እንኳን የሆነ ነገር ለማድረግ ያልሞከርኩትና ቤት ቁጭ ብዬ ራሴን ውሳኔ ለመወሰን የሞከርኩት እና እኔ እንጃ ባለፈው ቤት ከመጣችሁ በኋላ ምንም ንቅንቅ ያልኩት ሀሳብ የለም አላውቅም። ያ ማለት ደግሞ እሱን መውደድ እሱን አለመናፈቅ እሱን አለማፍቀር ችያለሁ ማለት አይደለም። ኦፍ ኮርስ እየተጎዳው ነው። ስለሱ አለማሰብ በጣም እየከበደኝ ነው። ስራ እንኳን እንዴት እንደምሰራ ዳኒ እኔ እንጃ ብቻ ሴት ብትሆን በደንብ አስረዳህ ነበር። ግን ደግሞ ስራዎቼንም እንዴት እንደምሰራ ቃለው ከዛ እንዴት እንደምሰራ ይሄንን የማውቀው ግን እንጃ ላይክ ተመልሶ አይጎዳኝም ወይ የሚለው ነገር በጣም ሀሳብ ሆኖብኛል እንጂ እሱ ብቻውን መሆኑን እንደገና ሁሉም ሰው እሱ ላይ ፈራጅ መሆኑን ከማንንም ጋር ጓደኛውን በዚህ ሰዓት እኔ እንጃ ከጎኑ ማንም የለውምና ያን ነገር ሳላስብ ቀርቼ አይደለም። ብቸኝነቱን አንገት መድፋቱን ፈልጌ አይደለም። ግን ደግሞ እሱ የሚያደርገው ነገር ደግሞ ኤክሰስ በጣም ነው እየጎዳኝ ያለው። ተረዳኸኝ አይደል? አንዳንዴ የኔንም ውሳኔ እየጠበቀ ይመስለኛል። ለዛ ነው እኔም ዝም ያልኩት። አይደለም ተው አብርሃም በቃ ቀለል አድርጊው እንዴ። ምን ብላውን የጠራኸው? በቃ ቀለል አድርጊው። እሺ ቢያ ተው እሺ ምንድነው ማለት ማውራት ያለብን ነገር አለ ብዬ አስባለሁ አይደል? ኩባበላል ዛሬ ምንድነው አብርሃም እንዴት አድርገህ እንደምታጓጓት አላውቅም። በጣም የሆነ ሰዓት ለብሳ ሳባይዛው እኮ አታረሳሳኝ። ታይም ባገኘ እኮ ብዙ ነገር ነበር ማለት ነው። እሺ ገና ሲያወራው ረሳሽው ወይ ጉዳይ አይ ዳኒ ግን ተመካክራችሁ መጣችሁ ነው የሚመስለው ሁለታችሁ። አይ አይደለም ይልሽ እንደዚህ የምትሆኑ ከሆነ ወይ ልሂድ ነኝ አንደኛ አብርሃምንም አላገኝ ያልኩት ልክ እንደዚህ እንደሚደልለኝ ስለማውቅ ነው። ተረዳኸኝ አይደል? ስለዚህ ዳኒ አገናኝተህ ባይዘው ንግግሩ ራሱ ማለት ነው በቂ እኮ ነው ዳኒ። የምሬ ነው እና ንግግሩ በቂ ነው። በቃ ምንም እንትን ባተር ራሱ ማለት ነው። የምሬ ነው። እኔ እንደዚህ አይቻት ራሱ ዝም ብላ ተኮሳትራ የምታምር ሴት እሷ ነች። ባይዘው እንዴ ሰው ተኮሳትሮ ያምራል እንደዚህ? በስመ አብ ገለጻዎቹ ምናምን የሚገራርሙ ናቸው። አንዴ ዳኒ ለዳኒ እድል ስጠው። ዳኒ የምታወራው ነገር ካለ አውራና እኔ ወደ ስራ መሄድ እፈልጋለሁ። እሺ እኔ የማወራው ነገር ምንድነው ተመልካቾች እንኳን ደስ አላችሁ። በጣም ስትጠብቁት የነበረው እንግዲህ ሄርሚና ደስ ብሎኛል በጣም። እሺ ሄርሚና አብርሃም እንግዲህ በይፋ ታርቀውልናል። ጋይስ ታርቀውልናል ይላቸዋል። ይሄን ነበር የምፈልጉት እናንተ ምን የምፈልገው ይሄን ነበረ። በጣም ደስ ብሎኛል። እንዴ ይሁን እንጂ አይሉን ምንድነው? ይሁ አታውቂውም እኮ ልቀቀኝ በቃ ደስ ይላል እኮ ወጣ ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ ገባ። ከሄርሜላ ጋር ሆነ እናንተ ሁለታችሁ ተታረቁ። ለምን ሁለቱ ናቸው ፈቱ? እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜ እዚህ ቦታ ላይ እኮ ይመለከቷል። አብርሃም ተው እንደዛ ብለህ እንድትናገረው ነው አንተ አይመለከተኝም ብለህ የምታስበው። እኔ ብዙ ጊዜ ስጎዳ አይተኸው እኛ አልፈቀደን። አንተ የትኛው ሰው ነህ ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ አንዴ። ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት የምታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ነው ገባ። ብዙ ጊዜ ለቃት አንዴ አይደለም ወዴት ማይተም ለቃት አንተም ዳኒ። እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው ያለበት ገባ። ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ምን ያልተረዳው ነገር አለ መሰለክ ሚኪያስ ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያክረኝ ሰው ነበረ። ግን ደግሞ ምናልባት እውነቱን ሊሆን ይችላል እየተጃጃልኩ ሊሆን ይችላል። ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላሙን ነበር ሄርሚን አንቺ አይደል እንዴ ሰላሙን ነበር እሱ ስለመጣ አንቺ ሀሳብ ልቀይር ነው። ምንድነው ሰላም ሆናችሁ? እኔ ማራቆ ነገር ነበር ነው አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጠፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሐሳቧን ለማስቀየር አትሞክር። ወይ ለምን ሾራት ለቃት
ሄርሜላ ስሜቷን ይኸውልህ መደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም። እሺ ልጅቷ እጇን ትጎዳታለህ። ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባ እሺ አንዴ አውራት በቃ ፍቀድለት። ምንድን ነው የምታወራት? በቃ ላውራት ፈልጋለሁ። ወደዛ ሂጂ። እሺ ልቀቃት እናውራት። የትም አይሄዱም እኮ እዚህ ጋር ነው እኮ የሚሆኑት። ምንድነው እኔ እላቸዋለሁ፣ ችግር የለውም። እዚህ ጋር ቆሜ አያቸዋለሁ። ግን ምንም እንደዚህ ልጅቷ እንድትነካትና ሌላ ነገር እንድታሴርባት አልፈልግም። ምንድነው እንደዚህ ሰዎች እንዳለ ዞሮብሃል። ስለዚህ እኔም ሌላ ነገር ውስጥ ካንተ ጋር ከመገባ በፊት ቅድሚያ ማናገር ካለብኝ አናገር። ሄርሜላም የምር የምታፈቅራት ከሆነ ነገሮችን ቅድሚያ ማስተካከል ያለብህ ራስህ ነው። እንደዚህ አይነት መልኩ ሄርሜላን አጃጅላችሁ መውሰድ አትችሉም። ስለዚህ ልቀቃትና አሁን ለምን ትጃጃል? ልጅቷ እኮ ጭንቅላት አላት። ህፃን ልጅ እኮ አይደለችም። አስማ ነው የምታረገው። ምንም አንተ ልትመራት አትችልም። እኔ እየመራኋት አይደለም፣ አንተ ነህ እየጎተትካት ያለው። እሺ የምፈልገውን ነገር እሷን እናዳምጥላት። መሄድ ከፈለገች ትሄድ፣ ችግር የለውም። ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ። ሄርሜላ አንዴ ምላሽ ነገራቸውና እንሂድ። አንቺም እዚህ ቆመሽ አታዋርጂ። መናገር ያለብሽ መጋፈጥ ያለብሽን ተጋፈጭና እንሂድ። አይ እኔ አላዋረድኩም ኮሚኪ። እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ። ግን ደግሞ አብርሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው። ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር፣ ቤተሰብን የሚያሰድብ ነገር እየሰማ ነገር ያለብኝ። ምክንያቱም ብዙ ጊዜ አንተን መርጬ ሁልጊዜ እንዳሳፈርከኝ፣ ሁልጊዜ በቤተሰቦቼ ብዙ ነገር እንዳደረግኝ ያለው። አንድ ጊዜ እናውራ በቃ እና ሽወኝና ይሄድና አንድ ጊዜ እናውራ። ወሬትም አልሄድም አብርሃም። ማለት የምትፈልገው ነገር እየነገረች ነው አይደል? አንተ በጣም ብዙ እድል ሰጥቶ ነበር እኮ ሚኪያስ። እኔ እኮ ይኸውልህ ወንድም ነው አንተ። ለአንተና በሄርሜላ መሀል እኔ እኮ ምቀኛ ሆኜ እኮ አይደለም ገባ። ከዚህ በላይ ምቀኛ አትሆንም። ባይዘው አብርሃም እንደዛ ነው። ከዚህ በላይ ምቀኛ ነው። ምቀኛ ነው። እኔ ሄርሜላን እስክትሞት ድረስ ነው ይኸውልህ ካዳምጠኝ ምን እስክትሆን ድረስ ነው። ቆይ ለአንተ አሳልፌ መስጠት ያለብኝ ገባ። በሚገባ ክብር ሙሉ እኮ ሰጠው አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ወላ እኮ ተጋፍጫለሁ። ዛሬ እናንተ መለያየትን ያስደስቶኝ አይደለም፣ ግን አንተ ትክክለኛው እንደየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምንፈልገው እኔ። ስለዚህ ሄርሜላ እንሂድ። ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላችሁን ነገር በቃ እንሂድ። ና ሚኪ ና ስማ ሚኪ ቢያንስ ያላችሁን ነገር ለመረዳት ሞክር። ጋይዝ እኔ የምላችሁ እዚህ ጋር እያልኳችሁ የነበረው ያው ቪዲዮ ልሰራ ስላልተመቸኝ በድምጽ መጣሁላችሁና የሄርሜላ ማለት ሄርሜላ እንዳየሁት ከሆነ በጣም ትወደዋለሽ ምናምን። አብርሃም ግን በጣም አስመሳይ ልጅ ነው። የምሬ ነው የምልህና ምን አይነት እንደዚህ አስመሳይ ብትሆን ነው እንደዚህ ሆንከው? እያታለሏት ምናምን። ዳኒ በነገራችን ላይ በጣም አስመሳይ ነው ምናምን። ምን አገባህ አንተ ዳኒ ማለት ነው። ምን አገባህ አንተ በሰው ህይወት ገብተህ ፈትፋች የምትሆነው? እና የምር አላቅም እኔ እቺ ልጅ ነገ ህይወቷ በደንብ ነው የሚበላሹ ከምላችሁ በላይ። ምክንያቱም በማያገባቸው ነገር እየገቡ ህይወቷን ሊያበላሹት ነው ማለት ነው። እና አብርሃም ወንድሟ በዚህ ነገር ዝም ልትል አይገባም። ወንድሟ እያለ ነበር ይሄ እስከመች ነው እንደዚህ የምትሆነው? አንተ ቤተሰቦቿን ሳታከብር እንዴት ነው እሷ ልታከብር የምትችለው? ምናምን እያለ ነበረ። ግራ የገባቸው ነገር እሷ የምር ታፈቅረዋለች ማለት ነው። ይዟት ሲሄድ ተመልሳ መታ ሰላም ምናምን ትለዋለች። አቅፋው ምናምን ሄደችው እና ምን ትላላችሁ? የምር እቺ ልጅ የሆነ ነገር አስነክቷታል። ጤነኛማ አይደለችም ብዬ ነው የማስበው። እኔ እንደማስበው ከሆነ እንደዛ ነው። እና የምር በጣም ያስጠላል። እኔ ነገ ያከብረኛል ይወደኛል ብለሽ ከሆነ በጣም ተሳስተሻል ሄርሜላ። ይሄ ልጅ ለአንቺ የሚሆን ልጅ አይደለም። ህይወትሽን ያበላሸዋል። ከዚህ ልጅ በጊዜ በትርቅ ይሻልሻል ነው የምለው። ምክንያቱም በቃ ለአንቺ አልተፈጠረም፣ ሴት ይወዳል ምናምን። ስለዛ አርፈሽ ብትቀመጪ ሌላ ህይወት ብትጀምሪ ነው የሚሻልሽ። ይሄ ልጅ ህይወትሽን ብልሽልሽ ታውጥቶ በኋላ ሴትነትሽን እንዳታጪ። እኔ የምለው ያንን ነው። ይሄ በጣም ባለጌ የሆነ ልጅ ነው በጣም ከምላችሁ በላይ። ደግሞ ማስመሰል ይችላል ነው የምላችሁ። በጣም ነው ማስመሰል የሚችለው ጋይዝ። በጣም 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 ነው የሚገርመው። ሊያታልላት ምናምን ይሞክራል። ህጻን ልጅ አይደለች እሷ፣ ህጻን ልጅ አይደለችም እንደዚህ የምታታልላት አንተና። የምር በጣም ይከብዳል። ምን አይነት አስመሳይ ብትሆን ነው አንተ? ምን አይነት አስመሳይ ነህ? ትችልበታለህ ነው የምልህ። በጣም ኧረ በስመ አብ በጣም ነው የሚገርመው። አብርሃም ሲጀመር አንድ ወንድ ልጅ እኔ ለትዳሩ ያልሆነ በፊት የነበረው ትዳር ላይ ክብር የሌለው ወንድ ልጅ ለእኔ ይሆነኛል ብላችሁ ወደ እናንተ ስታመጡት ራሱ ግርም ነው የምትሉኝ። ትዳሩን ያላከበረ ልጁን ያልወደደ ቤቱን ያልወደደ ሰው ሚስቱን ትቶ መጥቶ ለእኔ ይሆነኛል ማለት ዘበት ነው። እናንተ እንዴት እንደምታስቡት ግን አላውቅም። የምር አይምሯችሁ እንደዚህ ለምን እንደሚዘጋ ነው። ወንድሟ ልክ ብለሃል።
እናንተን ሳያከብር ቤተሰቦቿን ሳያከብር እሷ እንደወደደ ሰው ሆኖ እንደዚህ መሆን ከባድ ነው። ምን አይነት አስመሳይ እንደሆነ አላውቅም። ያ ዳኒ ደግሞ ያሽጋብጣል በመሀል ከሩታን ጎን አለ፣ ከአብርሃም ጎን አለ። የጓደኛ ጥግ እንዲባል ነው መሰለኝ የሚፈልገው። ጓደኛ እንደዚህ ከሆነ ቢቀር ይሻላል። እኔ የምለው እንደዛ ነው ጋር ይጀምር። ለማንኛውም ላይክ፣ ሼር፣ ሰብስክራይብ